የተወደዳችሁ ኦርቶዶክሳውያን ደረታችንን ነፍተን አፋችንን ከፍተን በልበ ሙሉነት የምንናገረው እውነት ይሄ ነው። እንደ ኦርቶዶክሳዊነት መጻሕፍትን የሚረዳ የለም፣ እውነትን የሚገልጽ የለም። ኦርቶዶክሳዊነት ልቋል። እመኑኝ፣ ከማንም ይልቅ ልቋል። ማንም በፊቱ አይቆምም። ይሄን በፉከራ የምናገረው ቤቷ ስላለሁ አይደለም። እኔ እጅግ መናኛ ነኝ፣ ማላውቅ ነኝ። አባቶቼን ግን እያየው ነው ይሄን የምነግራችሁ ወገኖቼ። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ክርስቶስ አዘነ፣ ክርስቶስ ተከዘ የሚሉ ቃላቶች ታገኛላችሁ። ይሄን ያዩ አይሁዳውያን፣ ይሄን ያዩ ደግሞ በዚህ ዘመን ያሉ አንዳንዶች የማልጠቅሳቸው መጥቀስ የማያስፈልግ እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚያዝን ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው የምታመልኩት ይሉና በክርስቶስ መፍራት፣ በክርስቶስ መደንገጥ፣ በክርስቶስ መተከዝ ውስጥ ያለው እውነት ኦርቶዶክሳዊነት ብቻ ታውቃለች። ይሄን የሚረዳው ኦርቶዶክሳዊ አእምሮ ሲኖርህ ነው ጎበዝ። በጣም ይለያል። ለዚህ ነው አይሁዳዊነትና ኦርቶዶክሳዊነት ለንጽጽር እንኳን የሚቀርብ አይደለም ወገኖቼ። ወልደ እግዚአብሔር ለመንገሱ ዲያብሎስ ለመሻሩ ቅድስት ድንግል ማርያም ምልክት ናት። ስለዚህ ጣላት። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ለዚህ ነው ከዘሯ የቀሩትን አንዳንዶችን ሊያሳድር ተነሳ ተብሎ የተጻፈው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። እግዚአብሔር ስም እንደምን አመሻችሁ፣ እንደምን ሰነበታችሁ? አሜን። አይሁዳዊነትና ኦርቶዶክሳዊነት ለጥቂት ደቂቃዎች የምንመካከርበት የትምህርት ሐሳብ ነው። አይሁዳዊነትና ኦርቶዶክሳዊነት። እግዚአብሔር ሰው ሆኖ ሲገለጥ ቀስ በቀስ ነው ራሱን ለዓለም የገለጠው። ይልቁንም ደግሞ ወገኖቹ ለሆኑት አይሁድ ራሱን በሚገባ መጠን ቀስ በቀስ ቢገልጽም አይሁድ ግን እንደምታውቁት በፍጹም አልተቀበሉትም። ታስታውሱ ከሆነ ብዙ ጥያቄያቸው አንተ ራስህን ማን ትላለህ የሚል ጥያቄ ነበር የሚያቀርቡት። እንደውም በአንድ ወቅት ታስታውሱ ከሆነ እንዴት ራስህን ከእግዚአብሔር ጋር አስተካክለህ እግዚአብሔር አባቴ ነው ትላለህ ብለው ነበር ለመግደል ምክንያት የፈለጉት። እና አይሁድ እስከ መጨረሻዋ ደቂቃ እግዚአብሔር ያላደረገላቸው የቀረባቸው ነገር ባይኖርም እነሱ ግን እሱን ለማወቅ ባልወደዱት መጠን ከሱ እጅግ አጥብቀው ራቁ። ለዚህ ነው አጥብቄ ብፈልጋቸው
አጥብቀው ከኔ ራቁ የሚለው ቃል የተፈጸመባቸው። የተወደዳችሁ ኦርቶዶክሳውያን፣ የአይሁዳዊነት አእምሮና የኦርቶዶክሳዊነት አእምሮ እጅግ በጣም ይለያል። ኦርቶዶክሳዊነት በቅዱሳት መጻሕፍት ምስጢር በጌታችን መገለጥና ማዳን ላይ ከአይሁዳዊነት በተለየ ከአጋንንትም ሐሳብ በራቀ እጅግ በጥልቀት ኦርቶዶክሳዊነት የእግዚአብሔርን ማዳን የጌታችንን መገለጥ በቅጡ የተረዳ ኦርቶዶክሳዊነት ነው ወገኖቼ። አይሁድ ታስታውሱ ከሆነ ክርስቶስን ሙሴ ወይም ኤልያስ እንዲሆንላቸው ፈልገው ነበር። ታስታውሱ ከሆነ ሰዎች የሰው ልጅ ማን ይሉታል ብሎ በተጠየቀ ጊዜ አንዳንዶቹ ኤልያስ፣ አንዳንዶቹ ከነቢያት አንዱ ይልቁንም ሙሴ እያሉ ነበር መጥራት የሚቀናቸው። የተወደዳችሁ ክርስቲያኖች፣ መሲሁን ሳይሆን እነሱ በዋናነት ቁም ነገር የሰጡት ከነቢያት አንዱ እንደሆነ አድርገው ነበር የተረዱት። ለዚህ ነው ጌታችን ከፍ ወዳለ ተራራ ወደ ደብረ ታቦር ይዟቸው መውጣት ያስፈለገው፣ ማንነቱን ሊገልጥላቸው። ወገኖቼ አባቶቻችን እንደሚሉት በዚያች በደብረ ታቦር ነቢያት አይተው የማያውቁትን ሰውነቱን ሙሴና ኤልያስ አዩት። አምላክነቱን አይተው የማያውቁት ሐዋርያት ደግሞ በዛች በደብረ ታቦር አምላክነቱን ተረዱት። ኦርቶዶክሳዊነት እንዲህ ባለ ከፍታና ልዕልና ሰውነትን ከአምላክነት ጋር አዋህዳ የምትረዳ ፍጽምትና ርትዕት የሆነች ሃይማኖት ናት ኦርቶዶክሳዊነት። ቤተ ክርስቲያን በአገልጋዮቹና በጌታ መካከል ያለውን ልዩነት በቅጡ የተረዳች ቤተ ክርስቲያን ናት። አንዳንዶች ይህን አማተን እንደምንረዳ ያስባሉ። በዚህም በጣም ያሳዝኑናል። ቤተ ክርስቲያን ግን እንደዚህ አይደለችም። በጌታና በሎሌ መካከል ያለውን ልዩነት በቅጡ የምታውቅ ናት። እንደ አይሁድ ከሙሴ ወይም ከኤልያስ ወይም ከመላእክት ጋር ልታስተካክለው አትሞክርም። ክርስቶስን እርሱ ከነርሱ አብዝቶ ይበልጣል እንደተባለው ክርስቶስ ይበልጣል፣ ክርስቶስ ይበልጣል፣ ክርስቶስ ይበልጣል ብላ የምታምን ቤተ ክርስቲያን ናት። ቤተ ክርስቲያን አንዳንድ ማሳያዎችን አይሁዳዊነት እንዴት እንዳልተረዳው ጥቂት ማሳያዎችን ልስጣችሁ። አይሁድ ፊትህን ተሸፈንልን የተባለውን ሙሴን ብቻ ነበር የሚፈልጉት። ከሲና ተራራ ሙሴ ሲወርድ ታስታውሱ ከሆነ የፊቱ ብርሃን አብርቶ ስለመጣ እታች ያሉት አይሁድ ኦ ሙሴ ተገልበብ ለነ፣ ሙሴ ወይ ተሸፈንልን ብለውት ሙሴም የፊቱን ብርሃን ሸፍኖላቸው ነበረ። አይሁዳውያን ፊቱን በጨርቅ የሸፈነውን በዚህም ብርሃኑን የሰወረውን ሙሴን ብቻ ይፈልጉ ነበር። ወገኖቼ ኦርቶዶክሳዊነትስ በዚህ ምን ይረዳል ካላችሁኝ፣ ጨርቁን ጭምር ብቻ አይደለም፣ ፊቱም ጭምር ያንጸባረቀውን ብቻ አይደለም፣ የለበሰው ልብሱ እንኳን ሳይቀር ያንጸባረቀውን ክርስቶስን በቅጥነተ ሕሊና የሚበልጥ እንደሆነ ታውቃለች። ለዚህ ነው አይሁዳዊነትና ኦርቶዶክሳዊነት ለንጽጽር እንኳን የሚቀርብ አይደለም። ወገኖቼ ኦርቶዶክሳዊነት ከአይሁዳዊነት እጅግ የምትለየው እነዚህን መጽሐፋዊ ሐሳቦች፣ እነዚህን ጥልቅ የእግዚአብሔር የማዳን መንገዶች፣ የጌታችንን መገለጦች በጥልቀት የምታይ ሃይማኖት ናት ኦርቶዶክሳዊነት። ወገኖቼ አዎ ደግሞ መናገር ይቻላል። በዛ በደብረ ሲና ታስታውሱ ከሆነ እንደው አንዳንድ መነሻ ነጥቦችን ልስጣችሁ ብዬ ነው። ታስታውሱ ከሆነ ባሪያዬ ሙሴ እየተባለ ነበር የተጠራው።
ሙሴ። ለምን ይመስላችኋል ሙሴን ቅድሚያ የሰጠሁት? አይሁዳዊነት አእምሮ ክርስቶስን ከነቢይነት በታች ለማድረግ የሚታገል ነበር። ዛሬ እንዳለው አንዳንድ አእምሮዎች ወገኖች፣ ደግሞ ትንሽ ፈቀቅ ላድርጋችሁ፣ ነቢዩ ኤልያስንም መመልከት ትችላላችሁ። የተወደዳችሁ ክርስቲያኖች፣ በእሳት ሰረገላ ካረገው ከኤልያስ በላይ ልብሱ እሳት፣ ክዳኑ እሳት፣ ራሱ እሳት የሆነው ክርስቶስ ለአይሁዳዊነት እንዴት ነው ያልተረዳቸው? በእሳት ሰረገላ ካረገው በላይ እሳት የሆነው የሚባላ እሳት ነው የተባለው ክርስቶስ እኮ ይበልጣል። ተነጻጻሪ ተወዳዳሪ የሌለው የኦርቶዶክሳዊነት አረዳድ ይሄ ነው ወገኖቼ። መጎናጸፊያውን ትቶ ከሄደው ከኤልያስ በላይ ስጋውን ሰጥቶን ደሙን ሰጥቶን የሄደው ክርስቶስ ይበልጣል። ኦርቶዶክሳዊነት የምትረዳው በዚህ ህሊና ነው ወገኖቼ። የተወደዳችሁ ክርስቲያኖች፣ በጌታችን የማዳን ሥራ ውስጥ አይሁድ የሚረዱትና ኦርቶዶክሳዊነት የሚረዳው በጣም ነው የሚለያየው። አንዳንድ ነጥቦችን ላንሳላችሁ። አይሁድ የጌታችንን ጎኑን በጦር ሲወጉት አይሁድ የሚረዱት እንዳቆሰሉት፣ አይሁድ የሚረዱት እንደጎዱት፣ አይሁድ የሚያውቁት እንዳደሙት፣ አይሁድ የሚያውቁት እንደገደሉት ብቻ ነው የሚረዱት። ኦርቶዶክሳዊነትስ በጌታችን የጎን መወጋት በኩል ኦርቶዶክሳዊነት የሚረዳው ምንድን ነው ካላችሁ፣ ከቅዱስ ኤፍሬም ጋር ሆነን የጌታችን ጎን ሲወጋ እኛ ኦርቶዶክሳውያን የገነት በር እንደተከፈተልን እናውቃለን ይላል ቅዱስ ኤፍሬም። አዎ በጌታችን ጎን መወጋት በኩል ገነትን አግኝተናታል። ይሄ ብቻ አይደለም ክርስቲያኖች፣ በመስቀል ላይ ክርስቶስ የመጨረሻውን እስትንፋስ ሲተነፍስ አይሁዳዊነት ወይም የአይሁዳዊነት አእምሮ የሚረዳው ክርስቶስ የመጨረሻውን እስትንፋስ ተንፍሶ እንዳበቃ ነው የሚረዱት። ኦርቶዶክሳዊነትስ ምን ይረዳል ካላችሁኝ፣ የሰው ልጆች እኛ የመጀመሪያውን እስትንፋስ በክርስቶስ የመጨረሻ እስትንፋስ በኩል እንደጀመር ነው። የመጀመሪያ የሕይወት እስትንፋስ መተንፈስ የጀመር ነው ክርስቶስ ያበቃ ነው ብሎ ነው ኦርቶዶክሳዊነት የሚያምነው ወገኖቼ። ልክ ነው፣ ጌታችን ሞቷል፣ ዲያብሎስን ግን ገሎታል። አንዳንዶች አባቴ የሞተበትን መስቀል እንዴት ትስማለህ? እንዲያ የሚል ሐሳብ አላቸው። የሞተው የተገደለው ከመንገድ ተጠርቆ የተባረረው በመስቀል የተዋረደው ያፈረው የተሸማቀቀው የተጎሳቆለው የተመረረው ዲያብሎስ መሆኑን ግን አያውቁት። ኦርቶዶክሳዊነት በዚህ በመስቀል ሞት በኩል ዲያብሎስ እንደተዋረደ፣ ለዚህ ነው አባ ጊዮርጊስ ዘጋስጫ የመስቀል ማማተብ ለሰይጣን ይመራል ብሎ የተናገረው። ለዚህ ነው ለጣቶቻችን ሰልፍ አስተምሮ ስናማትብ እንኳን ዲያብሎስ የሚያፍረው። የተወደዳችሁ ክርስቲያኖች፣ ቅዱስ ዮሐንስ አፈወርቅ እንደሚለው እኮ ነው ወንጀለኞች የሞቱበትን የተቀጡበትን ደማቸው የፈሰሰበትን ቦታ ስናይ ዝግንንና ስቅጥጥ እንደሚለ ዲያብሎስም የተቀጣበትን መስቀል ሲያይ በጣም ይዘገንነዋል ይላል። ለዚህ እኮ ነው የመስቀልም የእመቤታችንም ጠላትም የሆነው። ለምን ይመስላችኋል? ይህ ዓለም ምልክቶቹ ናቸው። ወልደ እግዚአብሔር ለመንገሱ፣ ዲያብሎስ ለመሻሩ፣ ቅድስት ድንግል ማርያም ምልክት ናት። ስለዚህ ይጣላታል። ስሟን ሊያነሳው አይፈልግም። በቸልታ ያልፏታል። በጉባኤያቸው መካከል የለችም። ዝም ብላችሁ አትዩት። ይሄን በቅጥነተ ሕሊና ካያችሁት ጠላቷ ሆኗል። ለዚህ ነው ከዘሯ የቀሩትን አንዳንዶችን ሊያሳድር ተነሳ ተብሎ የተጻፈው። መስቀልም እንደዚሁ ነው። ስለ እመቤታችን የተጻፈው ስለ አሮን በትር የተጻፈውን እዛ ኦሪት ዘኍልቍ ላይ ተመልከቱ። ለሚያምፁብኝ ልጆች ምልክት ሆና ትጠበቅ የተባለው ይሄ እኮ ነው። ያቺ አሮን በትር ለሚያምፁ ልጆች ምልክት የሆነችው ለምን ትመስላችኋለች? ሳትተከል የለመለመች ያለ ዘር የበቀለች ያቺ የአሮን በትር ዝም ብላ የአሮን በትር ብቻ እኮ አልነበረችም። ወንድ ዘር ያላረፈባት አንድ ብቸኛ አለች፣ እሷም ድንግል ማርያም ናት። ለሚያምፁ ልጆች ምልክት ሆና ትጠበቅ የተባለች። ዓለም ያምፃል፣
ይቺን ምልክት ግን በዝምታ ይተዋታል። አያችሁ፣ ኦርቶዶክሳዊነት በዚህ ውስጥ የሚያየው እይታ እጅግ በጣም የተለየ ነው ወገኖቼ። አይሁድ የክርስቶስን እጆች እንደቸነከሩ፣ እንዳሰሩ፣ የፊጥኝ እንደጠነፈጉ ደግሞም እንዳንበረከኩት ብቻ ያውቃሉ። ኦርቶዶክሳዊነት በዚህ ውስጥ ምን ይረዳል ካላችሁ፣ የተወደዳችሁ ክርስቲያኖች፣ ክርስቶስ ሲታሰር እኛ እንደተፈታን እናውቃለን። ክርስቶስ ሲያዝ እኛ ነፃ እንደወጣን እናውቃለን። ክርስቶስ ሲንበረከክ እኛ እንደቆምን እናውቃለን። ኦርቶዶክሳዊነት እንደዚህ ነው የሚናገረው። ኦርቶዶክሳዊነት ምናልባት እስከ ዛሬ አልገባንም ወገኖች፣ ደግሞም ወደፊትም አይገባንም። ጥልቀቱ፣ ምጥቀቱ፣ ርቀቱ ለመታወቅ የሚያልፍ ነው ይሄ። ለዚህ ነው አንድ ሊቅ እንደተናገረው ኃያል ሆኖ ገባ በእመቤታችን ማኅፀን፣ ደካማ ሆኖ ወጣ። ተናጋሪ ሆኖ ገባ፣ ዝምተኛ ሆኖ ወጣ። ባለጸጋ ሆኖ ገባ፣ ደሃ ሆኖ ወጣ። በጥልቀት ነው። እመኑኝ ኦርቶዶክሳውያን፣ እንደ ኦርቶዶክሳዊት ቤተ ክርስቲያን ክርስቶስን የሚገልጠው፣ ክርስቶስን የሚያውቀው፣ በክርስቶስ የሚኖር የትም አታገኙ፣ የትም አታገኙ፣ የትም አታገኙ። እንዴ እውነትን እንነጋገር ከተባለ በዚህ ዘመንም አንዳንዶች እንደሚሉት መጽሐፍ ቅዱስ ላይ ክርስቶስ ፈራ፣ ክርስቶስ አዘነ፣ ክርስቶስ ተከዘ የሚሉ ቃላቶች ታገኛላችሁ። ይሄን ያዩ አይሁዳውያን፣ ይሄን ያዩ ደግሞ በዚህ ዘመን ያሉ አንዳንዶች የማልጠቅሳቸው መጥቀስ የማያስፈልግ፣ እናንተ እኮ የሚፈራ ነው የምታመልኩት፣ እናንተ እኮ የሚያዝን ነው የምታመልኩት፣ እናንተ እኮ የሚደነግጥ ነው የምታመልኩት ይሉናል። በክርስቶስ መፍራት፣ በክርስቶስ መደንገጥ፣ በክርስቶስ መተከዝ ውስጥ ያለው እውነት ኦርቶዶክሳዊነት ብቻ ታውቃለች። ለምን መሰላችሁ? ክርስቶስ ባይፈራ የኛ ፍርሃት አይወገድማ። ክርስቶስ ባይደነግጥ የኛ የዘላለም ድንጋጤ አይርቅማ። ክርስቶስ ባያዝን ባይተክዝ የኛ ትካዜ አይጠፋማ። አንድ ሁለተኛውስ ክርስቶስ የሥጋ ሕማማችንን ብቻ ለመካስ አልመጣም። የሥጋ ሕማማችን መቁሰል፣ መራብ፣ መጠማት፣ መድከም፣ መታመም፣ መቸንከር፣ እነዚሁን የሥጋ ሕማማት ሁሉ ተቀበለልን። መልካም። የነፍስ ሕማማችን ካሳ አልተካስንም እንዳንል የነፍስ ሕማም የሆነውን መፍራት፣ የነፍስ ሕማም የሆነውን መደንገጥ፣ የነፍስ ሕማም የሆነውን መተከዝ፣ የነፍስ ሕማም የሆነውን ማዘን እንደ ካሰልን እናውቃለን። ለዚህ እኮ ነው ጌታችን በዛ በዮሐንስ ወንጌል ምዕራፍ 17 ከቁጥር 3 እስከ 5 ላይ እውነተኛ አምላክ ብቻ የሆንክ አንተን የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት ካለ በኋላ አባቴ ሆይ የሰጠኝን ሥራ ፈጽሜ በምድር አከበርኩ፣ አንተም በራስ ዘንድ ጥንት በነበረኝ ክብር አክብረኝ ብሎ ጸለየ። ሊቀ ካህናት እንደመሆኑ የጸለያ ጸሎት ይላል ቀለምንጦስ ዘእስክንድርያ። ቺን ጸሎት ምን ማለቱ መሰላችሁ? እኔ በሥራ በተግባር በምድር ላይ አንተን ገልጬሃለሁ፣ አንተን አሳውቄሃለሁ፣ በታምራት በሥራ ሁሉ ለሕዝብ ገልጫለሁ፣ አልተቀበሉህም እንጂ እኔን ደግሞ የሰጠኝን ሥራ ፈጽሜ ውረድ፣ ተወለድ፣ ሙት፣ ተሰቀል የሚለውን ሥራ ፈጽሜያለሁ። ከፈጸምኩ በኋላ አንተ በራስ ዘንድ ጥንት በነበረኝ ክብርህ አክብረኝ፣ ግለጠኝ። ስለምን ሲያዩኝ ለማኝ እንዳይሉኝ ግለጠኝ፣ ስሞት ሲያዩኝ አይሉኝ ግለጠኝ። ይሄን የሚረዳው ኦርቶዶክሳዊ አእምሮ ሲኖርህ ነው ጎበዝ። በጣም ይለያል፣ በጣም የተለየ ነው። አባቶቻችን እኮ የሚሉት ለዚህ ነው ርሁቃን ተምርሁቃን በስዋሬ ከራቁት አንተ በጣም በመሰወር የራክነህ ይላሉ አባቶቻችን። ወታለጽቆሙ ለርሁቃን በምህረትከ በምህረት ደግሞ የራቁትን ታቀርባለህ ይላል። እግዚአብሔርን ላለማወቅ በወደድክ መጠን የሚርቁ አሉ ብዙዎች። እኛ በቅጥነተ ሕሊና አዘነ፣ ደነገጠ፣ ፈራ የሚሉትን ቃላት የምንረዳበት አረዳድ በጣም የተለያየ። ለዚህ ነው ጎርጎርዮስ ዘንዚናዙም እንደነዚህ ቃላት ለመነ፣ ጸለየ፣ ማለደ የሚሉት ቃላት ለፍጡራን የሚቀጸሉ ቃላት እንጂ ለፈጣሪ የሚቀጸሉ ቃላት አይደሉም።
የአይሁዳዊነት አእምሮ በአንዳንዶች ዘንድ በዚህ ዘመንም ስላለ ነው እነዚህን አዋህጄ ለመናገር ጥረት የማደርገው። የተወደዳችሁ ኦርቶዶክሳውያን ደረታችንን ነፍተን አፋችንን ከፍተን በሙሉነት የምንናገረው እውነት ይሄ ነው። እንደ ኦርቶዶክሳዊነት መጻሕፍትን የሚረዳ የለም፣ እውነትን የሚገልጽ የለም። አይሁዳውያን ከሮማውያን ጋር ተባብረው ታስታውሱ ከሆነ ክርስቶስን ከምድር ከፍ አድርገው መስቀል ላይ ሲሰቅሉት ዋና ጉዳያቸው ምድራችንን እንዳረክስ ባዮች ነበሩ። እየሰማችሁኝ ነው? መሬቷ እንዳትረክስ ብለው ነው እነሱ የሰቀሉት። ኦርቶዶክሳዊነት በዚህ ውስጥ ያለው እሳቤ፣ ኦርቶዶክሳዊነት ያየው እይታ፣ ኦርቶዶክሳዊነት የሚረዳው እውነት ምንድን ነው ካላችሁኝ፣ የተወደዳችሁ ክርስቲያኖች እነሱ መሬታቸውን እንዳይረክሱ ወደ ሰማይ አውጥተው እንደሰቀሉት ያውቃሉ። እኛ ግን ምን እናውቃለን? ወደ ሰማይ መሄጃ መንገዳችንን እየከፈተልን እንደሆነ እንረዳለን። ኦርቶዶክሳዊነት ልቋል። እመኑኝ፣ ከማንም ይልቅ ልቋል። ማንም በፊቱ አይቆምም። ይሄን በፉከራ የምናገረው ቤቷ ስላለሁ አይደለም። እኔ እጅግ መናኛ ነኝ፣ ማላውቅ ነኝ። አባቶቼን ግን እያየው ነው ይሄን የምነግራችሁ ወገኖቼ። ወደ ሰማይ መሄጃ መንገዳችንን ከፍ ብሎ እነሱ እንዳያረክስ እሱ እየቀደሰ እንዲህ በጣም ይለያያል። ኦርቶዶክሳዊነትና አይሁዳዊነት የሚረዳው የኦርቶዶክሳዊነትና የአይሁዳዊነት አእምሮ በጣም ይለያል። እመኑ፣ የሴጣንም አእምሮ ይለያል፣ የመናፍቃንም አእምሮ ይለያል፣ የአረማውያንና የአሕዛብም አእምሮ ይለያል። ወገኖቼ ለምን ወደ ሰማይ እነሱ ከፍ ያደረጉት እንዳያረክስ ነው ብያችኋለሁ። እሱስ አንድ ሊቅ እንደተናገረው ወደ ሰማይ ወደ አባቱ እያቀረበን ነበር ይላላ። ሰማይና ምድር ተጣልቶ ነበር። እግዚአብሔር ጆሮች እንዳይሰማ ጆሮውን ከኛ አይኖቹን ከኛ ርቀው ነበር። አሁንስ ቀኝ እጁን ዘርግቶ ግራ እጁን ዘርግቶ በመካከል ሆኖ እንደሚያስታርቅ ሰው አንድ ሽማግሌ ይላሉ ዮሐንስ አፈወርቅ፣ የተጣሉ ሰዎች ቢኖሩ ከሁለቱም ወገን ሆኖ እጆቹን ዘርግቶ እንደሚያስታርቅ ከሁለቱም ወገን ሆኖ እጆቹን ዘረጋና አስታረቀ ይላል። መካከለኛ የሚለውን ቃል ሲተረጉም ይሄ ምንድን ነው? ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ሰው ነው። ከዚህ ወገን ብትቆጥሩ ሰው ነው፣ ከዚህ ወገን ብትቆጥሩ እግዚአብሔር ነው። ለሁለቱም እጅግ ቀረቤታ አለው። መካከል የሚባል ምን ማለት ይመስላችኋል? መካከለኛ፣ መካከል ሁሉንም አንግሎች እኩል የሚያገናኝ ማለት ነው። ክርስቶስ ማለት ይሄ ነው። ከእግዚአብሔር ወገን እግዚአብሔር ነው፣ ከሰው ወገን ሰው ነው። ስለዚህ ሁለቱንም ለማስታረቅና ለማገናኘት የተገባ ነው። መካከለኛ ማለት ይሄ ነው። ይሄ ምንድን ነው? ሰማይና ምድር የተጣላውን አንድ አደረገ፣ አስታረቀ፣ አዋሃደ፣ የራቁትን አቀረበ፣ የቀረበውን ሴጣን አራቀ። ኦርቶዶክሳዊነት እንደዚህ ነው የሚረዳው ወገኖቼ። ለዚህ ነው ኦርቶዶክሳዊነት ከፍ ያለ አረዳድ ነው ያለው በየትኛውም ጉዳይ ወገኖቼ። በጣም ልኑርባት ካላችሁ እድሜያችሁ ያበቃል። ያ ግብፃዊ ፋዘር ታድሮስ ማላቲ ዮሐንስ ወንጌልን ሲተረጉም ምን እንዳላልሰማችሁትም? ምን አለ ልጅ ሆኜ ተርጉሜው ጀምሬው በሆን ኖሮ ይላል፣ እድሜን እፈጅበት ነበር ይላል። እየጣፈጠው እድሜህን ይኸው ክርስቲያን ከሆንክ ኦርቶዶክሳዊ ከሆንክ እድሜህን ብቻ አይደለም ሁለመናህን የምትፈጅበት እውነት፣ እውቀት፣ ህይወት እዚህ ቤት አለ። ኦርቶዶክሳዊነት እውቀት ብቻ ህይወት። ለዚህ እኮ ነው ከሌሎቹ የምንለየው ወገኖቼ። በጣም ነው የምንለየው። በጣም ህይወት ላይ ነው ይኸውላችሁ፣ ስርዓት አምልኮ ቅዳሴ ላይ ማህሌት ላይ የምናተኩረው ለምን ይመስላችኋል? ህይወት ነው። ጾም ላይ፣ ሱባኤ ላይ፣ ገዳም ላይ ህይወት ነው። ህይወት ላይ ነው የምታተኩረው። ይሄ ኦርቶዶክሳዊነት የዚህ የኦርቶዶክሳውያን የኮሌጆች፣ የዩኒቨርሲቲዎች፣ የአብነት ትምህርት ቤቶች አስኳሉ ነገር ክርስቶስን በመምሰል መኖር ነው። ወደ እሱ ተሳትፎ ሱታፌ ማደግ ነው። ህይወቱ እሱ ነው። ኦርቶዶክሳዊነት እያንዳንዷን መስመር እያንዳንዷን ቃል የሚያይበት ህይወት በጣም የተለየ ነው። ለዚህ ነው ማንም ሊራቀቅበት በማይችል ደረጃ ኦርቶዶክሳዊነት የተለየ ኖረን የማንጨርሰው። ደግሞ በዚህ ብቻ አይደለም፣ በሚመጣው ህይወት ደግሞ የምንመሰጥበት አጠገቡ ሆነን የሚርበን እግዚአብሔር በሚገባ የምትገልጥልን ሃይማኖት ናት ኦርቶዶክሳዊነት። ከአይሁዳዊነት አእምሮ፣ ከመናፍቃን አእምሮ፣ ከአጋንንት ሐሳብ፣ ከአረማውያን ሐሳብ በጣም ጥልቅ ነው እና ቀረብ ብለን እንወቀው። ለዚህ ነው ሙሴ እኮ ጫማውን አውልቆ ነበልባል ከአመልባል አመልባል ከነበልባል ተዋህዶ ሲያይ ፍዝዝ ብሎ ጫማውን አውልቆ በትህትና ሲያያት የኖረው። ለዚህ ነው ኦርቶዶክሳዊነት ይቺ ናት። ቀረብ ብለን እንያት። ይቆየን።